ባለፈው ከአዶናይ ኢንተርቪው በኋላ ከኤሚ ጋር መግባባት እያቃተኝ ነው። ባለፈው የሆነ ግጥምና ዜማ ሳይቻት ለዚህ እኮ ነው አንተ ያላለፈልህ እንዴ እንዴት እላታለሁ። ይሄን ሁላ ዘመን ግጥምና ዜማ ሰርተህ 3 ሚሊዮን ፎሎወር እንኳን የለህም ቲክታክ ላይ አለች። ይሄ ልጅ እኮ በቅርቡ መጥቶ አንተን በለጠ በቲክታክ አለች። እና የሰው ስኬቱ የቲክታክ ተከታዩ ነው እንዴ አልኳት። ዘመኑ የደደቦች ስለሆነ መደደብ አለብህ አለች። እና ምን እያልሽ ነው አልኳት። ይሄን ግጥም ዜማ ስራለት አለች። ግጥሙን አየዋለሁ እንደዚህ ይላል። ንጉሱ ግርማ ሞገሱ ኮንፊደንሱ ወንድነቱ ሽልጥልጡ ያስደስታል ራሱን በራሱ ይላል። ከዛ በኋላ ከፍተኛ ነው የጤና መታወክ የደረሰብኝ። በጣም ደግሞ ያስገረመኝ ስትወጣ ደህና ዋል ቴዲዮ አትለኝም እንዴ? አለመከባበሩ ትንሽ አልበዛም አልኩና አንቺም ደህና ዋይ ሰንሰለት አልኳት። ከዛ መጣ እንዴ እኔ እኮ አምለሰት ነኝ ሰንሰለት አይደለሁም አለች። እኔም እኮ ቴዲ አፍሮ ነኝ እንጂ ቴዲዮ አይደለሁም አልኳት። ግን ሚስጥሩ የተገለጸልኝ በኋላ ነበር። ተመስጦ ውስጥ ገባ ማለት ነው። ለካ ኤሚ የድሮ አይደለች። የድሮዋን ኤሚ በስጋም በመንፈስም ክሎን አድርገዋታል። እቺ ለካ ክሎኗ ኤሚ ነች። እና የኢትዮጵያ ባሎች ሚስቶቻችሁ ጸባያቸው በአንድ ጊዜ ከተቀያየረባችሁ ከፍተው ሳይሆን ክሎን ተደርገው የኃይለ ሥላሴ አምላክ ሁላችንንም ከዘመኑ ክፉ በሽታ ሶሻል መጋኛና ስንፈተ ኮመን ሴንስ ይጠብቀን። ፍቅር ያሸንፋል።